ያው ሳይኮሎጂ አንድ ነገር አስተምረናል። ሁሉም ግንኙነቶች እንዲቀጥሉ የታሰቡ አይደሉም። አንዳንዴ ከሰዎች መራቅ ለራሳችን የምንሰጠው ትልቁና ከሁሉም በላይ ጤናማው ምርጫ ሊሆን ይችላል። እስቲ አንድ ነገር እናስብ። ከአንዳንድ ሰዎች ጋር ከተነጋገሩ በኋላ ምንም ግልጽ ምክንያት ሳይኖር ድክም የሚል ወይም ውጥረት ውስጥ የመግባት ስሜት ተሰምቶ ያውቃል? ይሄ ብዙ ሰዎች የሚያጋጥማቸው ነገር ግን ሁልጊዜ ስም ሊሰጡት የማይችሉት የተለመደ ስሜት ነው። እንግዲህ ይህ ስሜት ዝም ብሎ በአጋጣሚ የሚመጣ ነገር አይደለም። በአእምሯችን ምንም አይደለም ብለን ነገሩን ለማለፍ ብንሞክርም እንኳን የነርቭ ስርዓታችን ለጤናማ ያልሆኑ ግንኙነቶች ምላሽ የሰጠ መሆኑን የሚያሳይ የስነ ልቦና ምልክት ነው። ልክ የሆነ ነገር ትክክል እንዳልሆነ የሚያስጠነቅቅ ውስጣዊ ደወል ማለት ነው። ታዲያ እነዚህን የውስጥ የማስጠንቀቂያ ደወሎች እንዴት ነው ልንረዳቸው የምንችለው? መልሱ ሳይኮሎጂ ውስጥ አለ። እሱም 5 ግልጽ የሆኑ ስርዓቶችን በመለየት ነው። ኑ እነዚህን 5 ወሳኝ ምልክቶች አንድ በአንድ እንያቸው። እሺ፣ መጀመሪያው ምልክት ምንድን ነው? በጣም ግልጽ ሊሆን የሚችለው ድንበርን አለማክበር። ይሄ ማለት አንድ ሰው በግልጽ ያስቀመጠናቸውን ስሜታዊ፣ አካላዊ ወይም ግላዊ ገደቦች በተደጋጋሚ የሚጥስ ከሆነ ነው። እዚህ ጋር በተደጋጋሚ የምትለዋ ቃል በጣም ወሳኝ ናት። ምክንያቱም ይሄ የአንድ ጊዜ ስህተት ወይም አለመግባባት አይደለም። በትክክል ይህ አለመግባባት አይደለም፣ ይህ ተደጋጋሚ የሆነ የማናከበር ስርዓት ነው የሚለው ሐሳብ ነጥቡን በደንብ ያስቀምጠዋል። ነገሩ ንድፍ ያለው ስርዓት ያለው መሆኑን ነው የሚያሳየው። ምናልባትም ሆን ተብሎ የሚደረግ መሆኑን ይጠቁማል። እሺ፣ ወደ ሁለተኛው ምልክት ስንመጣ ይሄ ደግሞ ከስሜታችን ጋር በቀጥታ የተያዘ ነው። ስሜታዊ ድካም ማለትም ከአንድ ሰው ጋር ከተገናኙ በኋላ በተደጋጋሚ ስሜቱ የባሰ ከሆነ፣ ለምሳሌ ውጥረት፣ ጭንቀት ወይም ደግሞ ዋጋ እንደሌለው ሆኖ የመሰማት አይነት ስሜቶች፣ ይህ በጣም ትልቅ ምልክት ነው። ሰውነታችንና ስሜታችን እኮ እዚህ ጋር ጤናማ ያልሆነ ነገር አለ እያሉን ነው። ሶስተኛው ምልክት አንዳንዴ ለመለየት ትንሽ ከበድ ሊል ይችላል። እሱም ማኒፑሌሽን ወይም በስውር ስሜትን መቆጣጠር ነው። ይሄ ማለት አንድ ሰው የጥፋተኝነት ስሜትን ወይም ፍርሃትን ተጠቅሞ የሌላውን ሰው ስሜት እና ድርጊት ለመቆጣጠር ሲሞከር ነው። በጣም አደገኛ ነው፣ ምክንያቱም በራስ መተማመንን እየሸረሸረ ግራ መጋባትን ይፈጥራል። እዚህ ጋር በጣም ወሳኝ ነጥብ አለ። ለራሳቸው ስሜት ሌላውን ሰው ተጠያቂ ያደርጋሉ። ይህን አስቡት እስቲ። ጉዳቱ የደረሰው በአንድ ወገን ላይ ሆኖ ሳለ ያው የተጎዳው ወገን ይቅርታ እንዲጠይቅ ሁኔታዎችን ያመቻቻሉ ወይም ያጣማሉ። በቃ ይህ በፍጹም ጤናማ ግንኙነት ሊሆን አይችልም። አራተኛው ምልክት ደግሞ የግንኙነቱ ሚዛን ይመለከታል። አንድ ወገን የሆነ ግንኙነት ማለት ይህ ነው። አንድ ወገን ብቻ ሁሌም ቀድሞ የሚደውል፣ ሁሌም አለመግባባቶችን የሚያስተካክል እና ሁሌም ለመረዳት የሚሞክር ከሆነ፣ ሌላኛው ወገን ግን እምበዛም ግንኙነት የማይጀምር፣ ኃላፊነት የማይወስድ እና ለመረዳት ጥረት የማያደርግ ከሆነ ግንኙነቱ አንድ ወገን ብቻ ነው ማለት ነው። እና ይህ ሁሉ ነገር ሲደመር ወደ መጨረሻው እና ምናልባትም ከሁሉም በላይ ወሳኙ ወደ ሆነው ምልክት ያደርሰናል። እሱም ውህደቱ መደጋገሙ ነው። ስለ ጎጂው ባህሪ በግልጽ ተነጋግራችሁ ለውጥ እንዲመጣ እድል ሰጥታችሁ፣ ነገር ግን ያው ነገር ደግሞ ደጋግሞ የሚቀጥል ከሆነ ሳይኮሎጂ የሚነግረን አንድ ቀላል እውነት አለ። ያለፈው ባህሪ የወደፊቱን ይተነብያል። በዛ ውህደት ውስጥ መቆየት ማለት ምንም ነገር እንደማይለወጥ ከመቀበል አይተናነስም። እሺ፣ እስካሁን ያየናቸው ምልክቶች ዝም ብሎ የሚያበሳጩ ነገሮች ብቻ አይደለም፣ በጣም ከባድና አደገኛ ናቸው። እስቲ በአእምሮ ጤና ላይ ምን አይነት ጉዳት እንደሚያደርሱ በጥልቀት እንመልከት። ይህ ሂደት እንዴት እንደሚሰራ ሁሉም ነገር የሚጀምረው በአንድ ጎጂ ባህሪ ነው። ከዚያን ሰውነታችን ለዚህ ነገር ምላሽ ሲሰጥ የማያቋርጥ የጭንቀት ሁኔታ ውስጥ ይገባል። ይህም ቀስ በቀስ ወደ ከባድ ስሜታዊ ድካም ያመራና በመጨረሻም ከማህበራዊ ህይወት ሙሉ ለሙሉ የመገለል አይነት ስሜት ውስጥ ይከታል።
በርናውት የምንለው ደረጃ ላይ ያደርሳል። በውስጣችን የሚፈጥረው ተጽዕኖ ደግሞ በጣም ከባድ ነው። ሰው ሁልጊዜ ራሱን የመከላከል ሁኔታ ውስጥ እንዲሆን ይገደዳል። ይህም ወደ ምን ይመራል? ወደ ከፍተኛ ግራ መጋባት እና በራስ መጠራጠር። ከዚያም የባሰ ሆኖ ሰው የራሱን እውነታ መጠራጠር ይጀምራል። ይሄ ደግሞ ከፍተኛ የሆነ ስሜታዊ አለመረጋጋትን ያስከትላል። እንግዲህ ወደ መጨረሻው እና በጣም አስፈላጊው ክፍል ደርሰናል። ግንኙነትን ማቋረጥ በጣም ከባድ ውሳኔ ነው። ነገር ግን ይህንን ውሳኔ እንዴት በአዎንታዊ መልኩ ልንመለከተው እንደምንችል እናያለን። ዋናው ቁም ነገር ሰላምን ከታሪክ ማስቀደም ነው። ይህን ሐሳብ በደንብ መረዳት አለብን። ግንኙነትን ማቋረጥ በኒደት የሚደረግ ነገር አይደለም። በፍጹም። እሱ ራስን የመጠበቅ ተግባር ነው። ዓላማው ሌላውን ሰው መቅጣት ወይም መበቀል ሳይሆን የራስን የአእምሮ ጤናና ሰላም መጠበቅ ነው። ታዲያ ይህን ከባድ ውሳኔ በእርጋታ ለመወሰን ምን ይረዳናል? በሳይኮሎጂ ስሜታዊ ቁጥጥር የሚባል ጽንሰ ሐሳብ አለ። ይሄ በቀላሉ ሲገለጽ በንዴት ወይም በሐዘን ስሜት ተገፍተን ውሳኔ ከማሳለፍ ይልቅ ስሜታችንን መረዳት፣ ግን ያ ስሜት ውሳኔያችንን እንዲቆጣጠረው አለመፍቀድ ማለት ነው። በስሜት ከመነዳት ይልቅ በንቃትና በማሰብ መወሰን የሚያስችለን ውስጣዊ ጥንካሬ ነው። እናም ከዚህ ሁሉ ትንታኔ ልንይዘው የሚገባን የመጨረሻው እና በጣም ኃይለኛው መልእክት ይሄ ነው። ሰላም ከታሪክ የበለጠ አስፈላጊ ነው። ከማንኛውም ግንኙነት ታሪክ በላይ ቅድሚያ ሊሰጠው የሚገባው የውስጥ ሰላም ነው። እንግዲህ የዛሬውን ውይይት ስንዘጋ በአንድ አሰላሳይ ጥያቄ ልጨርስ። የራስን ሰላም መጠበቅ ማለት በእርግጥ ምን ማለት ነው? ይሄ ምናልባት ሁላችንም ልናስበበት የሚገባ ጥያቄ ነው።